ሰላም የዴሊ ፎረም ቤተሰቦች፣ በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ ማጋለጡን ተነገረ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም የምግብ ፕሮግራም ገለጸ። ድርጅቱ እንዳለው እየጨመረ ያለው የነዳጅና የትራንስፖርት ዋጋ በአንድ በኩል ምግብ ውድ ሲያደርግ፣ በሌላ በኩል ደግሞ የገንዘብ እጥረት ድርጅቱ የሚያቀርበውን የምግብ እርዳታ እንዲቀንስ አስገድዶታል ተብሏል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በፋርስ ባህረ ሰላጤ ውስጥ ቀጠናዊ ጦርነት ከመቀስቀሱ በተጨማሪም ወደ ሊባኖስ ተስፋፍቶ ሆርሙዝን ወሽመጥን ጨምሮ በወሳኝ የባህር መጓጓዣ መስመሮች ላይ በመዘጋቱ እንቅስቃሴ አስተጓጉሏል። ይህ ሁኔታ የጭነት መርከቦች የጉዞ መስመሮቻቸውን እንዲቀይሩ በማድረግ የዓለም አቀፍ የነዳጅና የጋዝ አቅርቦት ሰንሰለትን አደነቃቅፏል። በአፍጋኒስታን፣ በሶማሊያና በስሪላንካ ያሉ ቤተሰቦች ክፉኛ ከተጎዱ መካከል ሲሆኑ በነዳጅና በምግብ ዋጋ መናር እንዲሁም በገቢ ማሽቆልቆልና በንግድ እንቅስቃሴ መቋረጥ ምክንያት ከፍተኛ ጫና እንደደረሰባቸው ተነግሯል። የዓለም የምግብ ፕሮግራም እንደሚለው ባለፈው የአውሮፓውያኑ ዓመት 6.5 ሚሊዮን ወይም 1/3 የሚሆነው የሶማሊያዊ ሕዝብ ከባድ የራብ አደጋ ይገጥመዋል። በአፍጋኒስታን ደግሞ 17.4 ሚሊዮን ሕዝብ የምግብ እጥረት ችግር ውስጥ ገጥሞታል። መስተጓጎሉ የሚቀጥል ከሆነም ሁኔታ ወደ ከፋ ደረጃ ከፍ በማለት በሶማሌና በአፍጋኒስታን ተጨማሪም በሚሊዮኖች የሚቆጠሩ ሰዎች ከባድ የምግብ እጥረትና ረሃብ እንደሚገጥማቸው ድርጅቱ አስጠንቅቋል። ሁለቱ ሀገራት ከውጭ በሚገቡ የኃይል አቅርቦትና የምግብ ምርት ላይ በከፍተኛ ሁኔታ ጥገኛም ናቸው። የሳህራ በረሃ ሲያቋርጥ ከነበሩ ተጓዦች መካከል ቢያንስ 50 ሰዎች በውሃ ጥም ይሞታሉ ተባለ። በሳህራ በረሃ ውስጥ እየተጓዙ ሳሉ መኪናቸው የተበላሸባቸው ቢያንስ 50 ሰዎች በውሃ ጥም መሞታቸውም ተነግሯል። ተጓዦቹ በማሊ የሙስሊም ፌስቲቫል ታድመው የተመለሱም ነበር። መንገደኞቹ በኒጀርና በአልጄሪያ መካከል ከምትገኘው ቁልፍ ስፍራ አሳማክ በ80 ኪሎ ሜትር ርቀት ላይ ሳሉ ውሃ እንዳለቀባቸው ተነግሯል። የአግዴዝ አገረ ገዢ ባወጣው መግለጫ በጣም ሞቃታማ በሆነው ቦታ በመንቀሳቀስ የማይቻልበት ሁኔታ ገጥሟል። የሚያስፈልገውም ግብአት ስላላገኙም በህይወት መቆየት ከባድ ሆኖባቸዋል ነው የተባለው። አብረው በመጓዝ ላይ ከነበሩት መካከል 2 ብቻ ተርፈዋል። በመኪናቸው ከማሊዋ ቴልሃንዳክ ከተማ ከተነሳ በኋላ መንገዱ እንደሳተም ተገልጿል። ለቀናት ያህል አሽከርካሪውና ተሳፋሪዎቹ መኪናውን ለመጠገን ቢሞክሩም አልተሳካላቸውም። መኪናውን መስራት አልቻሉም። ውሃ ማልቆባቸው ነበር። በከባድ ሙቀት ውስጥ ታፍነው ነበር። መኪናው አጠገብ ብዙም አስከሬኖች ተገኝተዋልም ተብሏል። ሟቾቹም በጅምላ መቃብር መቀበራቸው ነው የተነገረው። መኪናው ከተበላሸ ስፍራ በቅርብ ርቀት ሌላ 60 ሰዎች የጫነ ተሽከርካሪ ብልሽት ገጥሞት ተገኝቷልም። ስፍራዎቹ መኪናውን ለመስራት ለ3 ቀናት ሞክረው አልተሳካላቸውም ተብሏል። ኢራን ከአሜሪካ ጋር መግባባት እንድትደርስ የታገደባት ግማሽ ሀብቷ እንዲለቀቅ ቅድመ ሁኔታ አስቀመጠች። ኢራን ከአሜሪካ ጋር ያደረገችውን ድርድር መግባባት ላይ ሲደርስ በመጀመሪያው ደረጃ ላይ ከታገዱ ሀብቷ ግማሽ ያህሉ እንደሚለቀቅ መጠየቋ ተነግሯል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ እና የሀገራቸው ተደራዳሪ ቡድን አባላት እንዳሉት ከአሜሪካ ጋር የመግባቢያ ስምምነት እንደተፈረመ ወዲያውኑ ከታገደው 50 በመቶ ሀብት እንዲለቀቅ የኢራን እስላማዊ ሪፐብሊክ ጠይቃለች ሲሉም የሀገራቸው ፍላጎት ማቅረባቸውን ተናግረዋል። መጀመሪያ ግማሽ ሀብቱ ከተለቀቀ በኋላ ቀሪው በተወሰነ ጊዜ ውስጥ በእኛ ግምት ከ1 ወይም ከ2 ወር ባልበለጠ ጊዜ ውስጥ እንዲለቀቅ እንደሚፈልጉ መጠየቃቸውን ምክትል የውጭ ጉዳይ ሚኒስትር መህር ለተባለው የኢራን ዜና አገልግሎት ተናግረዋል። ባለስልጣኑ ጨምረውም የታገደውን የኢራን ሀብት ማስለቀቅ ከአሜሪካ ጋር በሚደረገው ድርድር ላይ ወሳኝና ቁልፍ ጉዳይ መሆኑንም ጠቅሰው ምንም ያህሉ ገንዘብ መጀመሪያ ላይ እንደሚለቀቅና ቀሪው በምን ያህል ጊዜም እንደሚለቀቅ በድርድሩ የሚወሰን ነው ብለዋል። አሜሪካ ግን ሊደረስ በሚችለው ስምምነት የመጀመሪያ ደረጃ ላይ ምንም አይነት ገንዘብ ለኢራን እንደማይለቀቅ አስታውቃለች። ፕሬዚዳንት ትራምፕ ከኢራን ጋር ስምምነት የሚደረስ ከሆነ ባራክ ኦባማ እንዳደረገው የኒኩለር ስምምነት ተፈርሞ ለኢራን ክምር ገንዘብ የሚያስገኝ ሳይሆን ጥሩ ስምምነት ነው የሚሆነው በማለት ኢራን የታገደባትን ሀብቷ በምትፈልገው መጠን የማግኘት ፍላጎቷ ጥያቄ ውስጥ አስገብቶታል። ይህ የትራምፕ ውሳኔ ሄዝቦላ የተኩስ አቁሙን አልቀበልም ማለቱን ተከትሎ የነዳጅ ዋጋ በክፉኛ እየጨመረ ነው። ሊባኖስና እስራኤል የደረሱበትን የሰላም ስምምነት ሄዝቦላ እንደማይቀበል ማስታወቁን ተከትሎ የነዳጅ ዋጋ በዓለም አቀፍ ደረጃ ጭማሪም እያሳየ ነው። የነዳጅ ዋጋ ንረትን የታየው የኦማን ነዳጅ መጫኛ አካባቢ ፍንዳታ በመነሳቱ የነዳጅ ጭነት ከመቋረጡ ጋር በተያያዘ ጭምር ነው። እስራኤልና ሊባኖስ ከዚህ ቀደም የደረሱት የተኩስ አቁም ስምምነት እንደሚያድሱ ከማስታወቃቸው በተጨማሪ
በተጨማሪ በሊባኖስ ውስጥ የሂዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ሁለቱ ሀገራት ተስማምተዋል። ሂዝቦላ ግን ስምምነቱ ለሊባኖስ አሳፋሪና እርባና ቢስ በሚል እንደማይቀበለውም እወቁልኝ ብሏል። የሂዝቦላ መሪ ሂዝቦላ ተኩስ አቁሞ ተዋጊዎችን ከደቡብ ሊባኖስ የማስወጣት ስምምነት የመሸነፍ ያህል ነው፣ የእስራኤልም ዓላማ ያሳካል ማለታቸውንም ተዘግቧል። እስራኤል ጋዛ ውስጥ በርካታ የሐማስ የደህንነት ባለስልጣንም መግደሏን ነው በዚህ ሰዓት እያስታወቀች ያለችው። የእስራኤል ጦር ሰራዊትና የአገር ውስጥ ደህንነት ተቋም የሆነው ሺን ቤት በጋዛ ሰርጥ ውስጥ ሌሊቱን በተካሄደ ዘመቻም የሐማስ ጠቅላላ የደህንነት አገልግሎት የሚባለውን ኃይል በርካታ ከፍተኛ አመራሮች መግደሉን አስታውቋል። የጋዛ ጠቅላላ ደህንነት አገልግሎት የሚባለው ኃይል በሐማስ ውስጥ ምስጢራዊ ቡድን ሲሆን ኃላፊነቱም የሐማስ መሪዎችን መጠበቅና ድጋፍ መስጠት መሆኑንም እስራኤል አስታውቃለች። የዚህ ኃይል ዋነኛ ኃላፊነቶች በሐማስ መሪዎች መካከል ግንኙነትና ቅንጅት እንዲኖር ማድረግ፣ ጥብቅ ማድረግና ደህንነት ወደ ተጠበቀ ቦታ ማጓጓዝ፣ መረጃ ማሰባሰብ እንዲሁም የሐማስ መሪዎች ለሚሰጡት ውሳኔ የደህንነት መረጃዎች መስጠትም ያካትታል ነው እስራኤል አለችው። ከእስራኤል ጦርና ከደህንነት መስሪያ ቤቱ ሺን ቤት የወጣው መግለጫ እንዳመለከተው የጠቅላላ ደህንነት ቡድኑ ምክትል አዛዥ የሆነው ሐሰን ላባድ በተፈጸሙት ጥቃቶች ተገድሏል። በተጨማሪም አሲም አሚን ሻላሽ፣ ሻቢር አብዱላህ፣ አታዩኒስ አቡ ኩሉብ፣ ሙሐመድ ሮማን ዛኪ፣ አቡ ማራቅ በጥቃቶቹ ተገለዋል ከተባሉት የቡድኑ ባለስልጣን መካከል ተጠቃሽ መሆናቸው ነው እስራኤል ያስታወቀችው። ከዚህ በፊትም በተካሄደ ጦርነት ወቅት ከዚህ በኋላም በርካታ ከፍተኛ አመራሮች በእስራኤል ኢላማ ተደርገው የተገደሉባት ሐማስ አሁን የእስራኤል ጦርና የደህንነት ተቋም ከፍተኛ አመራሮችን ስለመግደላቸው ስላወጡት መግለጫ እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም። ሂዝቦላህ ግን የእስራኤልና ሊባኖስ የተኩስ አቁም ስምምነት ከዚህ በኋላ አልቀበሉም ነው እያለ ያለው። በአሜሪካ አሸማጋይነት ሊባኖስና እስራኤል የደረሱበት የተኩስ አቁም ስምምነት እንደማይቀበል ሂዝቦላ እወቁት እያለም ነው። ሂዝቦላ ባወጣው ጠንካራ ይዘት ባለው መግለጫው እንደሚለው ከሆነ መሪው ናይም ቃሲም ድርድሮች ለሊባኖስ አሳፋሪና ውጤታማ አልባ ሆኗል ሲልም አስታውቋል። ስምምነቱ በሊባኖስ ሕዝብ ስም እንደማይቀበሉም ታጣቂ ቡድኑም አስታውቋል። እስራኤልና ሊባኖስ ከዚህ ቀደም የደረሱት የተኩስ አቁም ስምምነት እንደሚያድሱ በተደጋጋሚ እያስታወቁ ነበር። በሊባኖስ ውስጥ የሂዝቦላ እንቅስቃሴ የሚገደቡበት የደህንነት ቀጠናም ለመፍጠር ተስማምተዋል። የእስራኤልና ሊባኖስ ስምምነት ሂዝቦላ እስራኤል ላይ ጥቃት እንዳይፈጽምም የሚያግድ ነው። ፕሬዚዳንት ዶናልድ ትራምፕ ከሂዝቦላና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መወያየታቸው ጠቅሰው የተወሰነ መሻሻልም ማየታቸውን ነበር ዶናልድ ትራምፕ የገለጡት። ሊባኖስ ሰላም ብታገኝ መልካም ነው፣ ለዓመታት ጥቃት ሲደርስባት ነበር፣ ጥቃቱ ቢገታ ጥሩ ይሆናል ሲሉም ነበር ፕሬዚዳንቱ የተናገሩት። ትራምፕ ይህንን ከማለታቸው በፊት በውይይቱ ያልተሳተፉ የሂዝቦላ መሪ ሂዝቦላ ተኩስ አቁሞ ተዋጊዎችን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልም ዓላማ ያሳካልም ሲሉም ነው የገለጡት። የሂዝቦላ ጠንካራ ይዞታ በሆነው የቤሩት ደቡባዊ ክፍል የተስተዋለው ተመሳሳይ ስሜት ነው። ቢቢሲ ካነጋገራቸው አካባቢ ነዋሪዎች አንዱ የሆነው ሳሚም ይህ የሰላም ስምምነት ሳይሆን መረታት ነው ሲልም አስተያየቱን ሰጥቷል። ፕሬዚዳንት ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት በመታገዱ ቁጣቸውን ገለጹ። የአሜሪካ ተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣን የሚገድብ ውሳኔ በማሳለፋቸው ፕሬዚዳንት ዶናልድ ትራምፕ የምክር ቤቱን አባላት አጥብቀው ተችተዋል። ፕሬዚዳንቱ ከኢራን ጋር የሚደረገው ጦርነት ለማብቃት የሚያስችለውን ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነቱ በማካሄድ ስልጣናቸው ላይ ገደብ መጣሉ አገር ወዳድነት አይደለም ሲሉ ነው ትራምፕ ያጣጣሉት። ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ውሳኔው በተመለከተ ባሰፈሩ ጽሑፍ ተቀናቃኞቻቸው ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የሪፐብሊካኖች የምክር ቤት አባላትንም አጥብቀው ተችተዋቸዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻ ድርድር መካከል ላይ ያለው አራት የሪፐብሊካንና ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነቱ የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ አሳልፏል ሲሉም ገልጠዋል። ድርድሩ ከምን ደረጃ ላይ እንዳለ አያውቁም፣ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔ ይሰጣሉ ሲሉም በተወካዮች ምክር ቤት አባላቱ ውሳኔ ደስተኛ ለመሆናቸውን ትራምፕ አስታውቀዋል። ከዚህ ቀደም ብዙ ባልታየ ሁኔታ የአሜሪካ ምክር ቤት ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዚዳንት ትራምፕ በኢራን ላይ የሚያካሄዱት ጦርነት የሚገድቡ የውሳኔ ሀሳብ በመደገፍ ድምጽ ሰጥተዋል። ይህም ውሳኔ በምክር ቤቱ ውስጥ ካሉ ዲሞክራቶች 211 አባላት ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላት ደግፈው
215 ለ208 በሆነ ድምጽ ብልጫ ነው ተቀባይነት ያገኘው ውሳኔው። የኢራን ጦርነት ከጀመረ በኋላ የትራምፕ ጦርነት የማካሄድ ስልጣን ለመገደብ በተደጋጋሚ ድምጽ ቢሰጥም ተቀባይነት ሳያገኝ ቀርቶም ነበር። አሁን ግን አብዛኛው ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምጽ ጸድቋል። የቻይና ፕሬዝዳንት ዢ ጂንፒንግ በሰሜን ኮሪያ ጉብኝት ሊያደርጉ ነው። የቻይናው ፕሬዝዳንት ዢ ጂንፒንግ ከ7 ዓመት በኋላ ለመጀመሪያ ጊዜ የረጅም ዘመን አገራቸው ወደ ሆነችው ሰሜን ኮሪያ በማቅናት ጉብኝት ሊያደርጉ መሆኑን የአገሪቱ መገናኛ ብዙሃን አስታውቀዋል። ፕሬዝዳንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 ባሉት ቀናቶች ነው። ፕሬዝዳንት ዢ ጂንፒንግ ለመጨረሻ ጊዜ ሰሜን ኮሪያን የጎበኙት በ2011 ዓ.ም ነበር። ጉብኝቱ ፕሬዝዳንት ዢ በፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ሚና ያላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሩሲያን ፕሬዝዳንት ቭላዲሚር ፑቲንን በቤጂንግ በተቀበሉ በሳምንት ውስጥ የተካሄደ ነው። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና የፖለቲካ አጋር ስትሆን በኒኩሌር መርሃ ግብሯምና በሰብአዊ መብት ረገጣ ምክንያት ዓለም አቀፍ ማዕቀቦች የሚበረታባትን ሀገር ደግፋለች። ፒዮንግያንግ ዋሽንግተንን ዋነኛ የፖለቲካ ባላንጣዋ አድርጋ የምትመለከት ሲሆን ከሩሲያ ጋር ወዳጅነታቸው እያደገ ሲሄድ ኪም ለሞስኮም የማያወላውል ድጋፍም ሲሰጡ ይታያል። ፕሬዝዳንት ዢም ምንም እንኳን ከፒዮንግያንግና ሞስኮ ጋር የቅርብ ትስስር ቢኖራቸውም እያደገ የመጣውን የኪምና የፑቲን አጋርነት በጥርጣሬ እንደሚመለከቱት ነው ቢቢሲ ያወጣው ዘገባ የሚያመለክተው። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር የሚጋሩ ሲሆን ቻይና የመከላከያ ትብብር ያላትን ከፒዮንግያንግ ጋር ብቻ ነው። ስምምነቱ አንዳቸው ቢጠቁ የጋራ ትብብር ማድረግን የሚያረጋግጥም ነው። ቤጂንግ በኪም አገዛዝና በመላው ዓለም አንድ ድልድይ ሆና ለረጅም ጊዜ እያገለገለች እንደሆነ ነው የቢቢሲ ረጅም ትንታኔ የሚያሳየው። ፒዮንግያንግ ከደቡብ ኮሪያ ጋር መዋሃድን የሚያመለክተውን የህገ መንግስት ክፍል ማሻሻሏን ጨምሮ በሶሻል ላይ ጠባጫሪ ፖሊሲዋን ባጠናከረችበት ወቅት ዢ ሁለቱ ኮሪያዎች እንዲያሸማግሉም ጥሪ ቀርቦላቸዋል። ለዚህም ጥሪ ፕሬዝዳንት ዢ ትዕግስት አስፈላጊ ነው ብለው መመለሳቸውን የደቡብ ኮሪያ ፕሬዝዳንት ሊጃይም ሚኦንግ ተናግረዋል። ምንም እንኳን ቤጂንግ በኮሪያ ሰርጥ የኒኩለር መሳሪያ እንዲቀንስ የረዥም ጊዜ አቋም ቢኖራቸውም ባለፉት ጥቂት ዓመታት ይህ አቋማቸው ላልቷል። በዚህ ወር ፕሬዝዳንት ዢ እና ትራምፕ ባደረጉት ንግግር ሁለቱ መሪዎች ሰሜን ኮሪያ የኒኩለር ጦር መሳሪያዎችን እንድትቀንስ የጋራ መግባባት ላይ መድረሳቸውንና ማረጋገጣቸውን የዋይት ሀውስ መረጃ ያሳያል። ይሁን እንጂ ስለዚህ ጉዳይ የተጠየቁት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ይህ ስምምነት በቀጥታ አላረጋገጡም። ይልቁንም የቻይና አቋም በጉዳዩ ላይ ቀጣይነትና ውጥረት ያለ ነው ሲሉም ነው የገለጹት። ፒዮንግያንግ በበኩሏ ከኒኩለር ፍላጎቷ የሚገታት ነገር እንደሌለም በተደጋጋሚ ገልጻለች። በዚህ ሳምንት ኪም ጆንግ ኡን ባለፉት 5 ዓመታት የኒኩለር ጦር መሳሪያ ማምረት የሚያስችል የንጥረ ነገር ምርት አቅም ከእጥፍ በላይ ማደጉን ነበር የተናገሩት። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ